ኦኬ ጉድ ናው ኤጀንቶች ምን አሉ? አንዳንድ ጊዜ ሲንግል ኤጀንት አለ። ሲንግል ኤጀንት ሲስተም አለ። ሲንግል ኤጀንት ሲስተም ማለት ምን ማለት ነው መሰላችሁ? ለምሳሌ እንበልና አንድን ነገር ብቻ የሚሰራ እ፣ ብቻውን የሚሰራ የሌሎች ኮኦርዲኔሽኖች የማያስፈልጉት ከሆነ ሲንግል ኤጀንት ይባላል። ኦኬ ሲንግል ኤጀንት የሚባለው አንድ ነገር ነው የሚሰራው፣ ብቻውን ነው የሚሰራው። ከዛ በኋላ ሌላ ሰፖርት አያስፈልገውም ማለት ነው። ይሄ ምን እየተባለ ይጠራል? ሲንግል ኤጀንት ይባላል ማለት ነው። ሲንግል ኤጀንት የሚባለው ሲምፕል የሆነ ምሳሌ አሁን ላሳያችሁ። እንደው በምሳሌ ኦልሬዲ ስለጻፍኩላችሁ ይህንን ኮድ ከቻልኩኝ ልክላችኋለሁኝ። ከፈለጋችሁ አይ ካን ሴንድ ቱ ዩ ራይት ናው። ይኸው እዚህ ጋር ብትመጡ አሁን ለምሳሌ ይሄ ነገር ስቱደንት ኮች ነው። ልጁ ጥያቄ ይጠይቃል፣ ከዛስ ኮቹ ይመልሳል። ልጁ ጥያቄ ይጠይቃል፣ ኮቹ ይመልሳል። አሁን ዝም ብላችሁ ይሄንን ሞዴል ስታዩት ጥያቄ መጠየቅና መመለስ ብቻ ነው ያለው። ስለዚህ ሲንግል የሆነ ኤጀንት ነው የሚያስፈልጋችሁ ማለት ነው። አንድ ሰው ጥያቄ ይጠይቃል፣ መልስ ይመልሳል። ለምሳሌ ቻት ጂፒቲ ላይ ብትመጡ ጥያቄ ትጠይቃላችሁ፣ መልስ ይመልስላችኋል። ሲንግል ኤጀንት ነው። ኦኬ። ነገር ግን ጥያቄ ጠይቆ ይነዋት መልሱን ለልጁ ከማምጣቱ በፊት መልሱን ሰርች ያደርጋል። ሰርች ካደረገ በኋላ ኢቫሉዌት የሚያደርግ ሌላ ሲስተም ትሰራላችሁ። ኢቫሉዌት ካደረገ በኋላ ለልጁ የሚመልስለት ከሆነ ይሄ መልታይ ኤጀንት ሲስተም እየተባለ ይጠራል ማለት ነው። ናው when I come to my PowerPoint presentation, multi-agent system is set up where multiple AI agents are involved. መልቲፕል ኤአይ ኤጀንቶች ኢንቮልቭ ሲያደርጉ ይሄ ምን እየተባለ ይጠራል ማለት ነው? መልታይ ኤጀንት ሲስተም እየተባለ ይጠራል ማለት ነው። ለሚሾይ ኤግዛምፕል ላሳያችሁ። እዚህ ጋር አሁን የጻፍኩት አለ መልታይ ኤጀንት ሲስተም። እዚህ ጋር ስንመጣ ኤጀንትስ የሚባል አለኝ። ተመልከቱ። አንደኛው ሪሰርች ያደርጋል፣ ሁለተኛው ራይት ያደርጋል፣ የተጻፈውን ነገር ሪቪው ያደርጋል። አያችሁ? ከዛ በኋላ መልሱን ይመልሳል። አሁን ይሄ ማለት ምን ማለት ነው? ሰውየው ሲደርሰው ክሊን የሆነ ነገር ይደርሰዋል ማለት ነው በእጁ። ኦኬ። ስለዚህ ሪሰርች የሚያደርግ ሲስተም አለኝ፣ ኤጀንት አለኝ። ምን ያደርጋል ማለት ነው? ሄዶ ኦፕን ኤአይ ጋር ሰርች ያደርጋል። ኦኬ ይነዋት ይሄ ይህን ጥያቄ ጠየቀ። ከጠየቀ በኋላ ምን ያደርግላቸዋል ማለት ነው? ይመልስላቸዋል ማለት ነው። ለሚሾዩ ይህንን ረንስ አድርገው ላሳያችሁ ምን እንደሚያደርግ ማለት ነው። ለሚ ብሪንግ ሄር ይገው ዌርዝ ማይ ብራውዘር ከዛ በደንብ እንድትረዱት ስለምፈልግ ማለት ነው። እዚህ ልምጣ። ሎካል ሆስት 8000 ኦኬ እንደዚህ መጣሁኝ። ተመልከቱ አሁን ምን እንደማደርግ ማለት ነው። ይሄ ማለት ነው ይሄ አሁን ምንድን ነው የሚያደርገው? አርቲክል ነው ጀነሬት የሚያደርገው። አርቲክሉን ግን ስጠይቀው ምንድን ነው የሚያደርገው? የመጀመሪያው ነገር ምን ያደርጋል? ጥያቄውን ይቀበላል። ጥያቄውን ከተቀበለ በኋላ ተመልከቱ፣ አስካደረግኩት ጥያቄውን ከተቀበለ በኋላ የት ጋር ይሄዳል? ኦፕን ኤአይ ላይ ይሄዳል። ከዛ ሰርች ያደርጋል፣ መልሱን ያገኛል። መልሱን እንዳለ አይደለም የሚመልስልኝ። ምን ያደርጋል ማለት ነው? ያንን መልስ ለማን ሃንድ ኦቨር ያደርጋል? ተመልከቱ፣ ለሪቪው ኤጀንቱ ሃንድ ኦቨር ያደርጋል። ሪቪው ከጨረሰ በኋላ ከዛ በኋላ ጽፎ ይመልስልኛል ማለት ነው። ይህንን እንዲሰራ የሚያደርግልኝ ኮኦርዲኔተር የሚባል አንድ ሲስተም አለኝ። ይታያቸዋል እዚህ ጋር ኮኦርዲኔተር የሚባል አንድ ፓይተን ፋንክሽን። ላይኑን ዝም ብላችሁ ሰዱት። 27 ላይን ብቻ ነው ያለው። ምን ያደርጋል? ሪሰርች ኤጀንቱ ዩአር ሪሰርች ኤጀንት ፕሮቫይድ ስትራክቸር ሪሰርች ኖትስ አልኩት። ሄደ አመጣ። ልክ ከጨረሰ በኋላ ምን ያደርጋል ማለት ነው? ሪቪየሩ ደግሞ ዩአር ክሪቲካል ሪቪየር ኢምፕሩቭ ክላሪቲ ኦፍ ዘ ኮሬክትነስ ትሉታላችሁ። ልክ ይህን ከጨረሰ በኋላ ምን ያደርጋል ማለት ነው? ራይት ኤጀንሱ ምን ያደርጋል ማለት ነው? ዩአር ፕሮፌሽናል ኮንቴንት ራይተር ራይት ክሊን አርቲክል ትሉታላችሁ። ቤዝድ ኦን ዋት? ቤዝድ ኦን ዘ አንሰር ዛት ኢዝ ፕሮቫይድድ። ሁሉም የሚጠቀሙት ዘ ሴም ኤፒአይ ኪ ነው። ይሄ መልታይ ኤጀንት የሚባለው ይሄ ነው ማለት ነው። ሶ ይህንን ስጠራ ምንድነው የማደርገው? ኮኦርዲኔተሩን እጠራለሁ። ተመልከቱ፣ የት ጋር ሆኜ ሜን ኤፒአይ ሜን አፕሊኬሽን ላይ ሆኜ ተመልከቱ። ኮኦርዲኔተሩን ጠራሁት፣ ኤፒአይ ኪን አሳለፍኩለት። ታያችኋል እዚህ ጋር ይሄ ኮኦርዲኔተር ነው። ይሄን ኮኦርዲኔተር ምን እለዋለሁ? ቶፒክ ንገረኝ ይለኛል። ቶፒኩን አሳልፍለታለሁ። ሳሳልፍለት አውቶማቲካሊ ምን ያደርጋል ማለት ነው? ስራ መስራት ይጀምራል። ማን ነው የሚሰራው ስራው? ኮኦርዲኔተሩ ነው የሚሰራው ማለት ነው። ይሄ መልታይ ኤጀንት ይባላል። ኦኬ። ጥያቄ ጠይቄ መልስ የሚመልስልኝ ከሆነ ግን ሲንግል ኤጀንት እየተባለ ይጠራል ማለት ነው። ናው እስኪ አንድ ጥያቄ እንጠይቀው። ጥያቄ እስኪ ንገሩኝ፣ አንድ ጥያቄ። በዛውም ዝም ማለታችሁን ያው ታቆማላችሁ ማለት ነው። አንድ ጥያቄ ማን ነው የሚነግረኝ? ኤክስፕሌን አባውት ኤአይ አይደል? አጀንቲክ ኤአይ። ኦኬ ናው ሌት ሚ ጀስት ካም ሂር። እንደዛ አደረኩት። ኦኬ ይሄ ምን ያደርጋል ማለት ነው? አሁን ኢሚዲየትሊ ምን ያደርጋል? መጀመሪያ ይሄድና የመጀመሪያውን ኮል ያደርጋል። ሪሰርች እያደረገ ነው ማለት ነው። ሪሰርች ካደረገ በኋላ ኢቫሉዌት ያደርጋል። ኢቫሉዌት ካደረገ በኋላ ራይት አፕ አድርጎ ያመጣልኛል ማለት ነው። አያችሁት? አሁን እንትኑን ስታዩት ሌቭል ኦፍ ኮምፕሌክሲቲውን ስታዩት አንድ ነገር ከመመለስ ትንሽ ኮምፕሌክስ የሆነ ነው፣ ግንስ ክሊን የሆነ ስትራክቸርድ የሆነ ነገር ያመጣላቸዋል ማለት ነው። ይህንን አሁን ወደ ተማሪዎች እንምጣ። አንድ ተማሪ
የአንደኛ ክፍል ተማሪ ነው። ማቴማቲክስ እየሰራ ነው። ይህንን ቶፒክ ነው እያጠና ያለው። እባክህን እስኪ ስለዚህ ቶፒክ ኤክሰርሳይዝ ስራልኝ አምጣልኝ ብትሉት ምን ያደርጋል ማለት ነው? ይሄዳል። ከዛስ ሪሊ ትክክለኛ ለዚህ ሌብል የሚሆን ጥያቄ ነው ብሎ ኢቫሉዌት ያደርጋል። ኢቫሉዌት ካደረገ በኋላ ይመልስላቸዋል ማለት ነው። ዛት ኢዝ ዘ ፊሎዞፊ ቢሃይንድ መልታይ ኤጀንት ሞዴል ማለት ነው። ይኸው እንዴት አድርጎ እንዳመጣልኝ አያችሁት አይደል? ይችን አርቲክል ብታዩት አሁን ይህንን ወርድ ላይ ወስጄ ዳምፕ ባደርገው ቢዩቲፉል የሆነ አርቲክል ጽፎ አመጣላችሁ ማለት ነው። ይኸው ወርድ ላይ ላምጣ። fantastic, let me just open it. right, it's coming here come now እዚህ ጋር ብንመጣ ተመልከቱ ምን እንደሚያደርግልን ማለት ነው። ይሄ መጣልኝ። this is an article አያችሁት እንዴት አድርጎ እንደጻፈልኝ። ይሄው አርቲክሉን በደንብ አድርጎ ጽፈልኝ። አንደርስታንዲንግ ኤጀንቲክ ኤአይ የሚል አንድ ቶፒክ አለኝ። ከዛስ ኮምፕሬሄንሲቭ ኦቨርቪው አለኝ። አያችሁት ኢንትሮዳክሽን ቱ ኤጀንቲክ ኤአይ ምናምን እያለ መጣልኝ ማለት ነው። ኦኬ በማርክአፕ ላንጉዌጅ ነው የተጻፈው። ይህንን ማርክአፕ ላንጉዌጅ ቀይረ በፓራግራፍ አድርግልኝ ብለው it will bring that እንዴት አድርጌ ነው የምነግረው? ተመልከቱ። ራይት ሲያደርግ ራይት የሚያደርገው እንትን በማርክአፕ ላንጉዌጅ ሳይሆን በጥሩ ሁኔታ በጥሩ ፓራግራፍ ይጻፍልኝ ብለው የት ጋር ሄጄ እነግረዋለሁ ማለት ነው። አውል ጎ ቱ ዘ ኮኦርዲኔተር ራይት ሲያደርግ እዚሽ ጋር ምን እለዋለሁ ማለት ነው። ፕሊስ ራይት አያችሁት? ፕሊስ ራይት in a word format in a clear engaging style አያችሁት? in a clear in sorry clear engaging style አይደለም እንደዚህ እለዋለሁ። አውቶማቲካሊ ክሊን የሆነ ኢንጌጂንግ የሆነ ስታይል ዲቨሎፕ አድርጎ ያመጣላቸዋል ማለት ነው። ይኸው እንደዚህ ብታደርጉት ልክ ምን እንደሚያደርግ ኢንሹር ዛት ዘ ኮንቴንት ኢዝ ኦሪጂናል ፍሪ ኦፍ ፕላጃሪዝም አያችሁት? ከፕላጃሪዝም ነፃ የሆነ እየሰረቃችሁ አልሰረቅንም እንደማለት ማለት ነው። አሁን ይሄ ማለት ምን ማለት ነው? በጣም አንዳንድ ጊዜ ያለው ሪስክ እጅግ የከፋ ነው እውነት ለመናገር እና ይኸው አሁን ይሄንን ራን እያደረግኩኝ ነው። ምን እንደሚያደርግ ተመልከቱ። ምን እያደረገ ነው ማለት ነው? it goes to the ኢንታየር ኖሌጅ ቤዝ አያችሁት? ኖሌጅ እየተጠቀመ ነው። ከዛስ ምን ያደርጋል ማለት ነው? ኖሌጅን ተጠቅሞ ሄዶ ፒክ አድርጎ ዳታውን ያመጣል። ዳታውን ካመጣ በኋላ ሪቪው ያደርጋል። ሪቪው ካደረገ በኋላ ራይት አፕ ያደርጋል ማለት ነው። ይህንን የሚሰራልን ከሆነ ይሄ መልታ ኤጀንት ሲስተም እየተባለ ይጠራል ማለት ነው። እናንተም ስትሰሩ እንዲህ ነው የምትሰሩት። እንዴት ነው የምታደርጉት? ስትራክቸሩ ምን ይመስላል? ቬሪ ስትሬት ፎርዋርድ። ተመልከቱ ስትራክቸሩ ምን እንደሚመስል እዚህ ጋር ብናየው ማለት ነው። አሁን እኔ የሰራሁበት ላይ አንድ ኤጀንትስ የሚባል አለኝ። ኤጀንቶቹ እንደዚህ ሊስታውት አድርጌያቸዋለሁ። ሪሰርች የሚባል አንድ ኤጀንት፣ ሁለተኛ ራይት የሚባል አንድ ኤጀንት፣ ከዛስ ሪቪወር የሚባል አንድ ኤጀንት ሰርች አለው። እነሱ ኢንሄሪት የሚያደርጉት ቤዝ የሚባል ኤጀንት አለኝ። ቤዝ ኤጀንት የሚባለው ተመልከቱ። ይሄም ቤዝ ኤጀንት የሚባለው ይሄ ነው። ይሄ ማለት ምን ማለት ነው? ይሄ ቤዝ ኤጀንት ምን ይጠቀማል? ክላይንት ነው ሲስተም ፕሮምፕት አክሴፕት ያደርጋል። ኦኬ ረን ያደርጋል። እያንዳንዱ ምንን ተጠቅሞ እዚህ ጋር ያለውን ሞዴል ተጠቅሞ ያችሁት ይሄን ተጠቅሞ ረን ያደርጋል። ከዛስ ኮኦርዲኔተር አለኝ። የትኛውን ሞዴል ነው የምጠራው መቼ የሚለውን ቼክ የሚያደርግልኝ ይሄ ኮኦርዲኔተር የሚባለው ነው ማለት ነው። ይሄ ኮኦርዲኔተር አውቶማቲካሊ ረን ያደርጋል። ተመልከቱ ኮኦርዲኔተሩ ኤክስኪዩት ሲያደርግ ተመልከቱ። መጀመሪያ ሪሰርቸሩን ይጠራል። ኦኬ ከዛ ራይተሩን ይጠራል። ራይተሩ ያመጣውን ሪቪው አድርጎ እንደገና ራይት ያደርገዋል ማለት ነው። አክቹዋሊ እዚህ ጋር ነበር ማድረግ የነበረብኝ። ስለዚህ እነዚህን ስቴፖች ተመልከቱ ምን እንደሚያደርግ። ፋይናል ስቴፕ ምናምን ይላል። ከዛ በኋላ ፋይናል ስቴፑን ይመልስልኛል ማለት ነው። ኖት ሪሊ ኮምፕሌክስ እንትኑን ብታዩት ይኸው በደንብ ክሊን አድርጎ አመጣልኝ ማለት ነው። ኢን ፎርም ኦፍ ወርድ ፎርማት ብትሉት ወርድ ፎርማት አምጥቶ ዳምፕ ያደርግላችኋል ፎር ዩ ጋይስ። ይህንን ነገር በኦዲዮ ፎርማት እስኪ አንብብልኝ ብትሉት በኦዲዮ ፎርማት ማንበብ ትችላላችሁ። አላችሁ በደንብ ጉድ ያለን ማለት ነው። ናው ሌት ሚ ቴክ ዩ ዴር ቱ ዘ ፓወርፖይንት ፕሬዘንቴሽን። አሁን እዚህ ጋር ብንመጣ ተመልከቱ ምንድነው የሚያደርገው ማለት ነው። አንድ ሲንግል የሆነ ኤጀንት ከሆነ ተመልከቱ እንደዚህ ነው። ሴንትራላይዝድ ነው። ሁሉም የሚጠቀመው አንድ ነው። የሚመልሰውም አንድ ነው ማለት ነው። አያችሁት? ስለዚህ ሌብል የለውም፣ ሌየር የለውም። መልታ ኤጀንት ግን ምን አለው? እዚህ አንድ ኤጀንት አለ። ይሄ ኤጀንት ከሁለተኛው ኤጀንት ጋር ኮሚኒኬት ያደርጋል። ሁለተኛው ኤጀንት ከሶስተኛው ኤጀንት፣ መጨረሻ ላይ ቫልዩን ያመጣላቸዋል ማለት ነው። ሶ ሲንግል ኤጀንት ዋን ላርጅ ላንጉዌጅ ሞዴል ነው የሚጠቀመው። ሲምፕል ነው ለኦርኬስትሬሽን፣ ሲምፕል ነው። በቃ ስታዩት በቀላሉ ትረዱታላችሁ። ሲምፕል ኤጀንት የሚባለው ቅድም ያሳየዋችሁ አንዷ ኤጀንት ማለት ነች። እዚህ ጋር ብንመጣ ይችን ኤጀንት ብታዩት እዚህ ጋር ኤጀንት ሳይሆን ኤጀንት የምትባለዋ ምንድነው የምታደርገው? ጥያቄ ትቀበላለች፣ መልስ ትመልሳለች። ደን ሁለተኛው ግን ጥያቄ ከተቀበለ በኋላ መልሱን ለሚቀጥለው ይሰጣል። የሚቀጥለው አናላይዝ ያደርጋል፣ ለሚቀጥለው ይሰጣል። ከዛ በኋላ ፊልተር አድርጎ ያመጣላቸዋል። ኦኬ ኢት ኢዝ ሃርድ ቱ ስኬል ኢፍ ኢት ኢዝ ሲምፕል ሎጂክ። መልታይ ሎጂክ ከሆነ ግን
ኢንሃንስ ማድረግ ትችላላችሁ። ሊሚትድ ሪዝኒንግ ፓተርን ሊሚቲንግ የሆነ ሪዝኒንግ ፓተርን አለው። ከዛ ሪዝኒንግ ሊኒየር ነው፣ ይሄኛው ግን ዲስትሪቢዩትድ ነው። እዚህ ጋር ኮለን መኖር ነበረባት። ኦኬ ናው መልታ ኤጀንቱ መልቲፕል ኤጀንት ዊዝ ሮልስ አለው። ኮኦርዲኔትድ ዲሲሽን አለው። ኢዚየር ቱ ሞጁላራይዝ ማድረግ ትችላላችሁ። ዲቤት፣ ቫሊዴሽን፣ ፕላኒንግ ማድረግ ብትፈልጉ የምትጠቀሙበት ኤጀንቲንግ ሲስተም ነው ማለት ነው። ኮር ኮምፖነንቶቹን ስናየው አንደኛ ኤጀንቶች አሉ። ተመልከቱ። አሁን እኛ ስንት ኤጀንት አለን? እዚህ አሁን ያሳየኋችሁ ላይ 3 ኤጀንቶች አሉ። ኦኬ ራይተር አለኝ፣ ሪሰርቸር አለኝ፣ ከዛ በኋላስ ምን አለኝ? ሪደር አለኝ። ስለዚህ እነዚህ 3 ኤጀንቶች አሉ። ስለዚህ የመጀመሪያው ምንድነው የሚያስፈልገን ማለት ነው? ኤጀንት ያስፈልገናል ማለት ነው። እያንዳንዱ ኤጀንት ሮል አለው። ሮል የሚለውን ከዚህ በፊት ኤክስፕሌን አድርጌላችሁ፣ ጎል አለው። ሜሞሪ ሴት ማድረግ ትችላላችሁ። ኦኬ ዩ ሪመምበር። ይሄንን ነገር ወስደህ እዚህ ዳታቤዝ ውስጥ ጨምርልኝ ማለት ትችላላችሁ። ቱሎች አሉት። ቱል መጠቀም ይችላል። ላርጅ ላንጉጅ ሞዴል አለው። ብሬን አለው። አሁን እነዚህን ብመጣ ተመልከቱ ሮሎቹ እንዴት ዲፋይን እንደተደረጉ እንድታዩቸው ማለት ነው። ከዛ ሮል የሚለውን በዛው እንደው እየተረዳችሁት እንድትመጡ ፈልጋለሁ። እዚህ ጋር ብመጣ ለምሳሌ ይኸው ሪሰርቸር የሚባል አለኝ። ሮሉ ሲስተም ነው። ሲስተም ሆኖ ነው የሚሰራው። ልክ ሲስተም ነው። ከዛስ ኮንቴንቱን አምጥቶ ዲስፕሌይ የሚያደርግልኝ ደግሞ ወይም ደግሞ የሚጠይቀው ደግሞ ኢንፑት የሚያመጣልኝ ደግሞ ዩዘሩ ነው። ስለዚህ 2 ሮሎች አሉኝ። አንደኛው ዩዘሩ ራሱ፣ ሁለተኛው እነዚህ 3ቱ እነዚህ ራይተር ሪድ የሚያደርጉት ነገሮች ሲስተም ሮል ሆነው ነው የሚሰሩት ማለት ነው። እነዚህ የት ጋር ነው ኤክስፕሌን የሚደረጉት? ዲፋይን የሚደረጉበት እዚህ ቦታ ላይ ማለት ነው። ከዛ በኋላ ይሄ ሮል አላቸው። ከዛ ቤዝድ ኦን ዚስ ሮል ምን ያደርጋል ማለት ነው? ሂዶ ፒክ አድርጎ ያመጣልኛል ማለት ነው። ኔክስት ዋን ምንድነው? ላርጅ ላንጉጅ ሞዴል ነው። ተመልከቱ። ኤልኤልኤም የሚባለው የት ጋር ነው የተጠቀሙት ለመሆኑ ላርጅ ላንጉጅ ሞዴል ነው ብትሉት፣ እዚህ ጋር በመጣ ኤጀንቱ ላይ ተመልከቱ። የሚጠቀሙት ሞዴል ይሄ ነው። ዲስ ኢዝ ላርጅ ላንጉጅ ሞዴል። ሶ ላርጅ ላንጉጅ ሞዴል ይጠቀማሉ። ሮሉ ዲፋይን ተደርጎላቸዋል። ጥያቄውን ይቀበላሉ። መልሱን መልሰው ለኛ ያመጡልኛል። ኦኬ ሌላው ኮንትሮል ፍሎ አላቸው። ይሄንን መጀመሪያ ሰርተው ሁለተኛው ላይ ሶስተኛው ላይ እያላችሁ ማለት ነው። ራውት ዲፋይን ማድረግ ትችላላችሁ። ይሄን ከጠራ በኋላ ወደዚህኛው ራውት ሂድ ብላችሁ መንገር ትችላላችሁ። አግሪጌት ሪዘልት አለው። ለምሳሌ ሪዘልቱን ያመጣል። ለምሳሌ ቀላል በሆነ ምሳሌ ብነግራችሁ ኢትዮጵያ ውስጥ የተለያዩ ክልሎች አሉ። ከተለያዩ ክልሎች ውስጥ የመጣን ዳታ ሰመራይዝ አድርጎ ሰብስቦ አምጥቶ ዲስፕሌይ እንዲያደርግላችሁ ከፈለጋችሁ ዛት አግሪጌትድ ሪዘልት የሚባለው ይሄ ነው ማለት ነው። እዚህ ሀገር አሁን ምርጫ ሲደረግ የኦሃዮ ያለው ምርጫ እና ሲያትል ያለውን ምርጫ ኮምባይን አድርገህ ከዛ በኋላ ዲሞክራቶች ወይ ሪፐብሊካኖች የትኛው ናቸው የተመረጡት የሚለው እንዲያመጣላችሁ ከፈለጋችሁ ዛት ኢዝ ዌር አግሪጌት ሪዘልት ሩል ካምስ ኢንቱ ሂር ፕሌይ ማለት ነው። እነዚህ ኮኦርዲኔተር ወይም ኦርኬስትሬተር እየተባሉ የሚጠሩ ናቸው ማለት ነው። ሶ ኮኦርዲኔተሩ ምን ያደርጋል? ኤጀንቶቹ ያመጡትን ነገር አግሪጌት ያደርጋል። የራሱን የቻለ ኮንትሮል ፍሎ አለው። ከዛ በኋላ ሪዘልቱን ዲስፕሌይ ያደርጋል። ናው ሌት ሚ ሾው ዩ ሃው ዊ ዲድ ኢን ሂር ዌን ዊ ካም ቱ ኮኦርዲኔተር ምን ያደርጋል መሰላችሁ? ተመልከቱ። ሪሰርች ኖቱን ያመጣል። ኢንፑቱን ይሰጠዋል። ይኸው እዚህ ጋር ሪሰርች ይህንን ነገር ፈልጋለሁ ብዬ ነገርኩት። ነገርኩት በኋላ ያንን አምጥቶ እዚች ሪሰርች ኖት ውስጥ ይጨምርልኛል። ከጨመረ በኋላ ራይተሩ ላይ ይሄድና ኦኬ ይህንን ሪሰርች ኖት ተጠቅመህ ራይት አድርግ ይለዋል ማለት ነው። ሶ ራይተሩ ምን ያደርጋል? ኤፒአይ ኪውን ተጠቅሞ እዚህ ባለው ዴፊኒሽን መሰረት ሄዶ ራይት ያደርጋል ማለት ነው። ከዛስ የጻፈውን ነገር አምጥቶ ድራፍት በሚል ውስጥ ያስቀምጠዋል። ይህንን ድራፍት ደግሞ ለማን ይልክለታል? ለሪቪወር ይልክለታል። ሪቪወሩ ሪቪው ያደርጋል። ዩ አር ክሪቲካል ሪቪወር ኢምፕሩቭ ክላሪቲ ኤንድ ኮሬክሽንስ አዘርዋይዝ ኮል ኦፕን ኤፒአይ ሞዴሉን ኮል አድርግ ብዬ መንገር እችላለሁ። አይ ዋን ሶ ይሄን ያደርጋል። ፋይናሊ ይመልስልኛል ማለት ነው። ዴርፎር ዌን ዩ ካም ሂር ተመልከቱ። ኮንትሮል ፍሎ አለው፣ ራውትስ አለው፣ አግሪጌት ሩል አለው ማለት ነው። ከዛ ሼርድ የሆነ ሜሞሪ ሊኖራቸው ይችላል። ዳታቤዝ ውስጥ ማስቀመጥ ቢፈልጉ እነዚህ ከዛ በኋላ ከዳታቤዝ ውስጥ እየሄዱ 2 3ቱም ፌች እንዲያደርጉ ብትፈልጉ ዩ ካን ዱ ዛት። ቬክተር ዲቢ ሊሆን ይችላል። ቬክተር ዳታቤዝ በተቻለ መጠን እንደው ስለ ቬክተር ዳታቤዝ ብታነቡት ቬሪ ኢንትረስቲንግ የሆነ ኮንሰፕት ነው። ስፔሻሊ ማቴማቲሽያንስ በጣም ቀላል ነው የሚሆንላችሁ ለእናንተ። ስቴት ስቶር ማድረግ ትችላላችሁ። ኮንቨርሴሽን ሜሞሪ ማስቀመጥ ትችላላችሁ ማለት ነው። ቱሎችን መጠቀም ይችላሉ ሁሉም። ኤፒአይ ዳታቤዝ ኮል ማድረግ ይችላል። ፋይል ሲስተም ውስጥ ለምሳሌ አሁን እንበልና ይህን ያገኘውን ነገር ወስደ ፋይል ሲስተም ውስጥ አስቀምጥልኝ ብለው ፋይል ሲስተም ውስጥ ያስቀምጥልኛል። there is no any problem ኦኬ ኮድ ኤክስኪዩት እንዲያደርግልኝ ማድረግ እንችላለን ማለት ነው። ናው መልታ ኤጀንት ሲስተም የሚባለውን በደንብ ማወቅ መቻል አለባችሁ ማለት ነው። ሲንግል ኤጀንት ዲቨሎፕ አድርጋችሁ አይ እኔ ኤጀንት ኤአይ ተምሬያለሁ ማለት አይቻልም። ኦኬ ሶ መልታ ኤጀንት ሲስተም ወይም መልቲፕል ስማርት ኤጀንትስ ሚኒ ኤአይስ ወርክ ቱጌዘር ማለት ነው። አንድ ኤጀንት ከሌላው ኤጀንት ጋር አንድ ላይ ሆነው ኮኦርዲኔትድ ሆነው የሚሰሩ ከሆነ መልታ ኤጀንት ይባላል ማለት ነው። ቲንክ ኦፍ ኢት ላይክ ቲም ኦፍ ፒፕል ኖት ዋን ሱፐር ሂሮ። አንድ ሰው ብቻውን ሳይሆን የተለያዩ ቲሞች በአንድ ላይ ሆነው ሲሰሩት ማለት ነው።
ኦኬ እንደውም አንድ መጽሐፍ አለ ከቻላችሁ ብታነቡት ደስ ይለኛል። አርት ኦፍ ሌዝነስ የሚል ምን ይላል መሰላችሁ? ብቻችሁን መስራት ከፈለጋችሁ ስራውን በጥንቃቄ መስራት ትችላላችሁ። ፈጥናችሁ በጥንቃቄ እንዲሰራላችሁ ከፈለጋችሁ ግን መልቲፕል ለሰዎች ደሊጌት አድርጉ ይላል። ስለዚህ በፍጥነትም ለመጨረስ አሴም ታይም ደግሞ ስራውም ደግሞ ክሊን እንዲሆን ከፈለጋችሁ ቲምስ ኦፍ ፒፕል ያስፈልጉናል ማለት ነው። ልክ እንደዚህ ሁሉ ቲም ኦፍ ፒፕልን ኮኦርዲኔት አድርጎ መስራት የሚቻልበት ሲስተም መልቲ ኤጀንት ሲስተም ይባላል ማለት ነው። ኢች ኤጀንት ሀዝ ስፔሲፊክ ጆብ ቅድም እንደነገርኳችሁ ራይተር ነው ያለው፣ ሪቪወሩ ሪቪወር ነው ያለው። ኢች ኤጀንት ካን ቲንክ ኤንድ አክት ኢንዲፔንደንትሊ ለየብቻቸው ነው ቲንክ የሚያደርጉት፣ ለየብቻቸው ነው አክት የሚያደርጉት። ካን ቶክ ቱ አዘር ኤጀንት ኢፍ ኒድድ ያው ቅድም እንደነገርኳችሁ ኢንፑት ያሳልፍለታል፣ ያንኛው የተጠቀመውን ኢንፑት እንደገና አናላይዝ ያደርጋል ማለት ነው። ቱጌዘር ዘይ ሶልቭ ፕሮብለምስ ፋስተር ኤንድ ቤተር ዛን ዋን ኤጀንት አለሆን ይለናል ማለት ነው። ሲምፕል የሆነ ሂውመን አናሎጂ ላይ ብንመጣ አንድ ቢልዲንግ ቢልድ ለማድረግ ብንፈልግ ቢልደሩ አለን፣ አካውንተንቱ አለን፣ አርኪቴክቱ አለን፣ ኢንስፔክተሩ አለን። እነዚህን ባለፈውም ኤክስፕሌን ለማድረግ ሞክሬያለሁ። ሶ ኖ ሲንግል ፐርሰን ዳዝ ኤቭሪቲንግ። ኦኬ ዚስ ኢዝ መልቲ ኤጀንት ሲስተም ማለት ነው። ኦኬ ሪል ወርልድ ላይ በጣም በብዙ መልኩ መምጣት እንችላለን። ሰርች የሚያደርግ አንድ ኤጀንት ይኖራቸዋል፣ ሰመራይዝ የሚያደርግ፣ ቬሪፋይ የሚያደርግ፣ ራይት የሚያደርግ ማለት ነው። ኦኬ ዘይ ቶክ ኢች አዘር ሰርች ኤጀንት ሴንድ ዳታ ሰመራይዝ ያደርጋል፣ ኮንደንስ ያደርገዋል፣ ከዛ ቬሪፋይ ያደርገዋል፣ ለራይተሩ ይልክለትና ራይት ያደርገዋል ማለት ነው። ሲዶ ኮዱንም ባለፈው ጊዜ ለመግለጽ ሲዶሎጂኩን አሳይቻቸዋል። ዩ አስክ ኮስችን ኦኬ ኤጀንት ዋን ሪትሪቨር አለን ጌት ዶኪመንትስ፣ ከዛ በኋላ አንደርስታንድ ያደርገዋል ሚኒንጉን፣ ከዛ ዲሳይድ ያደርጋል፣ ከዛ በኋላ ኤክስፕሌን ቱ ዩዘርስ ያደርጋል ማለት ነው። ይህንን ነገር ላስት ታይም የደገምኩላችሁ ቢኮዝ አይ ዋንት ዩ ጋይስ ቱ አንደርስታንድ ኢት ማለት ነው። መልቲ ኤጀንት ለአኩሬሲ በጣም ይጠቅመናል። ኦኬ ፋስተር የሆነ ፕሮሰሲንግ ሲስተም አለው። ኢት ኢዝ ኢዚ ቱ ስኬል አፕ። ኦኬ ኢፍ ዩ ዋንት ዩ ካን ስኬል ዳውን አዝ ዌል። ኦኬ ለምሳሌ በጣም ቀላል የሆነ ምሳሌ ላሳያችሁ። ለምሳሌ ዩ ኖ ዋት ዮሴፍ ኮስት እያደረገኝ ነው እባክህን ይሄንን ሪሰርቸሩን እንትን ማድረግ ከተባልኩኝ አይ ካን ጀስት ዲሴብል ዚስ። አያችሁ፣ ከዛ ዲሴብል ካረኩ በኋላ ምን እንለዋለሁ ማለት ነው። ዜን ለዚህኛው ለሪቪየሩ ምን እንልክለታለሁ? መጀመሪያ ያገኘውን ሪሰርቸሩ ራን ያደረገውን ይሄን ልክለታለሁ ማለት ነው። ዳን ሶ ስኬል ዳውን አደረኩት ማለት ነው። ኦኬ ዩ ኖ ዋት አንድ አዲሽናል እስኪ አንድ አዲሽናል ሪቪወር አንድ አዲሽናል ኤጀንት መጨመር ፈለኩ ካልኩኝ ምን አደርጋለሁ ማለት ነው። አይ ካን ካም ሂር ምን አደረገ እዚህ እመጣለሁ። ተመልከቱ ምን እንደማረግ። እዚህ መጥቼ ክላስ እለዋለሁ። ይሄን ኮፒ ላድርገው። ኮፒ ያደረኩት ማለት ነው። ለምሳሌ ሪቪወር የሚባለውን ምን ልበለው? ቴስት ልበለው። ልክ ሪሰርቹን ከሰራ በኋላ ይሄ ቴስት ኤጀንቱ ጥያቄ እንዲያወጣልኝ ፈለኩ። ያያችሁ ቴስት ኤጀንት የሚባል አለ። ስለዚህ የቴስት ኤጀንት ምን ያደርግልኛል ማለት ነው? ጥያቄ ይጠይቅልኛል። እችን ጻፍኩኝ። ከዛስ ምን አደርጋለሁ? ኮኦርዲኔተር ላይ መጣና ቴስት ኤጀንቱ የሚሰራውን ዲፋይን አደርግለታለሁ ማለት ነው። ምን እለዋለሁ ማለት ነው? ይችን ኢንስቴድ ኦፍ ሪቪወር ቴስት ኤጀንት እለዋለሁ። ቴስት ኤጀንት አይ ቲንክ ቴስት ኤጀንት መሰለኝ የሚለው ቴስት ኤጀንት ቴስት ኤጀንት ይለኛል። ስለዚህ ቴስት ኤጀንት የምትባለዋን መጀመሪያ ኢምፖርት አደርጋታለሁ። አያችኋት? ቴስት ኤጀንት አልኩት። ፋንታስቲክ ናው ዩ አር ክሪቲካል ሪቪወር ምናምን የሚለውን ተወውና ዩ አር ፕሪፔሪንግ ቴስት ቤዝድ ኦን ፕሊዝ ብሪንግ 3 questions and answers አልኩት። አያችሁት? ቤዝድ ኦን ዘ ፋይናል ሪዛልት ሲ ካደረኩ በኋላ ምን አደርጋለሁ ማለት ነው። ይሄንን ፋይናል ለማን እልክለታለሁ? ለሪሰርቹ ለቴስቱ እልክለታለሁ ማለት ነው። አያችሁት? ከዛስ እዚህ ጋር የሚወጣው ነገር ቴስት ፋይናል ሳይሆን ቴስት ይሆናል ማለት ነው። ጥያቄ ይሆናል። ተመልከቱ፣ ቴስት ይሆናል፣ ጥያቄውን ይመልስልኛል ማለት ነው። በጣም ቀላል። አሁን መልቲ ኤጀንት ዲቨሎፕ ለማድረግ ቬሪ ስትሬት ፎርዋርድ ነው። ዩ ሃቭ ኤጀንትስ ኦኬ። ከዛስ ምን ታደርጋላችሁ ማለት ነው። ቤዝድ ኦን ዛት ኤጀንት ዩ ካን ፐርፎርም ማለት ነው። ካን ኖት ኢምፖርት ኔም ቴስት ኤጀንት ይለኛል። one second ያ ሴፍ ስላላረኩት ነው እዚህ ጋር let me save fantastic now it will be working fine there you go now እንደዚህ ሆነ። ስለዚህ ቅድም ብትጠይቁት ምን ያደርጋል ማለት ነው። መልስ ጥያቄ ነው የሚመልስላችሁ ማለት ነው። ጥያቄ ያዘጋጅላችኋል ማለት ነው። ኦኬ ለምሳሌ እዚህ ጋር ልምጣ። ኤክስፕሌን አባውት ኤጀንት ኬአይ ያልኩት እናንተ ለምሳሌ ኤጀንት ኬአይን በተመለከተ ጥያቄ እና መልስ እንዲያዘጋጅላችሁ ፈለጋችሁ ማለት ነው። ምን ያደርጋል?
ይሄዳል። ስለ ኤጀንት ኤአይ የሆነ ሰመራይዝ ያደርጋል፣ ያመጣል። ካመጣ በኋላ ሪቪው ያደርጋል ትክክለኛነቱን። ካደረገ በኋላ ጥያቄና መልስ ያዘጋጅላችኋል ማለት ነው። ቤዝድ ኦን ዛት ጥያቄና መልስ እናንተ ራሳችሁን ታዘጋጃላችሁ ማለት ነው። የዚህ አድቫንቴጁ ምንድን ነው? በጣም ቀላል፣ በጣም ብዙ ቦታ መስራት የምትችሉበት ኤሪያ ነው። ባይ ዘ ወይ ጋይስ፣ እኔ አሁንም ይህን ዝም ብዬ ሳስበው የምነግራችሁ፣ ለምሳሌ ነርሲንግ ትምህርት ቤት ቢኖር አንድ ቦታ ነርሶች ሂደው ትምህርት ይማራሉ። ከተማሩ በኋላ ጥያቄና መልስ ይጠየቃሉ። ያንን ካላለፉ አያልፉም አይደል? ስለዚህ ያንን ማዘጋጀት ትችላላችሁ ማለት ነው። ቤዝድ ኦን ዚስ ዶክመንታችሁን ዳምፕ ታደርጋላችሁ። ቤዝድ ኦን ዛት ዶክመንት ዩ ካን ጀነሬት ዩ ካን ዲፋይን ዳት ማለት ነው። ይኸው አርቲክሉ መጣ፣ ኮስችን ኤንድ አንሰር አለኝ። ያያችሁት እዚህ ጋር። አሁን ይሄንን እንደዚህ አድርጌ ብመጣላችሁና ብታዩት ጥያቄው ዋት አር ዘ ሜን ትሬትስ ኦፍ ኤጀንቲክ ኤአይ ምናምን ብሎ አመጣላችሁ። አንሰሩ እዚሁ ላይ አለላችሁ፣ ይታያችኋል። ይኸው ጥያቄው አለ፣ አንሰሩ አለ፣ ጥያቄው አለ፣ አንሰሩ አለ ማለት ነው። ዳን አሁን ይሄንን ማርክአፕ ላንጉጅ ኮንቨርት ብታደርጉት ይኸው እዚህ ጋር እንደዚህ ባደርገው ቻት ጂፒቲ ላይ ልምጣና ኮንቨርት ዚስ ማርክአፕ ቱ ፕሌን ቴክስት። ይህን እንደዛ አድርጌ ብሰጠው ምን ያደርጋል ማለት ነው? ይሄ ማርክአፕ ላንጉጅ ነበረ። ይኸው ጥያቄውና መልሱ እንደዛ አድርጎ አመጣላችሁ ማለት። ቅድም የጠየቁት ጥያቄ ይሄ ነው፣ መልሱ ይሄ ነው። ሶ ይሄ ማለት ምን ማለት ነው? ዩ ካን ኢንሃንስ ዩር መልታይ ኤጀንት የሆነውን ኤአያችሁን ኢንሃንስ ማድረግ መጨመር ትችላላችሁ ማለት ነው። ያለን ሶ ይሄ ወደ ኤጀንት ኤአይ ስንመጣ ያለው ነው። ቅድም እንደነገርኳችሁ ቤተር አኩሬሲ ያለው፣ ፋስተር ፕሮሰሲንግ ያለው፣ ኢዚ ቱ ስኬል አፕ ኦር ዳውን፣ ኢች ኤጀንት ካን ዩዝ ዲፈረንት ቱልስ ኤንድ ሞዴልስ ኢዝ ኖት ቢግ ዲል። የተለያየ ቱል የተለያየ ሞዴል መጠቀም ይችላል እያንዳንዱ ቱል ማለት ነው። ኦኬ ኢትስ ፐርፌክት ፎር ኮምፕሌክስ ፕሮብለም ሶልቪንግ። ሶ ይህንን ነገር ማድረግ የምንችልበት አለን ማለት ነው። ሶ ሲንስ ዊ አር ቢልዲንግ ኤጀንቲክ ኤአይ ምን ማድረግ እንችላለን? ዊ ካን አድ ሜሞሪ፣ ዊ ካን አድ ቱል። ቅድም ታስታውሳላችሁ፣ ሜሞሪ መጠቀም እንችላለን፣ ቱል መጠቀም እንችላለን፣ ኖሌጅ መጠቀም እንችላለን። ኦኬ እነዚህን ነገሮች በሙሉ በደንብ አክሽን ዲፋይን ማድረግ እንችላለን። ሶ ዲሲሽን ሉፑን መጨመር እንችላለን። እነዚህን ነገሮች ሁሉ ማድረግ የምንችልበት ኤሪያ ነው ማለት ነው። ኦኬ ስቶፕ ራይት ዴር። ጥያቄ ካላችሁ መጠየቅ ይቻላል። ሄር ዩ ጎ